ሰላም ፋሚሊ እንደምን አላችሁ? ብላኪ ነኝ። ተመልሰን መተናል ማለት ነው። ብሬከር ብሎክ በሚል ኮንሴፕት ተመልሰን መተናል ማለት ነው። ጋይስ ሰብስክራይብ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ሰብስክሪፕሽናችንም እንዲጨምር ሰብስክራይብ አድርጉ፣ ለተለያዩ ሰዎች ሪኮመንድ አድርጉ ማለት ነው። አዳዲስ ሰዎችም ለዚህ ቤት አሁን ገና እያያችሁት ይሄን ቪዲዮ አሁን ገና እያያችሁን ካላችሁ ሰብስክራይብ የሚለውን በተን በመጫን ወደ ፔጃችን እንድትቀላቀሉ ስንል በአክብሮት ጠይቃለሁ ማለት ነው። አሁን በመቀጠል በጣም አጭር የሆነች ቶፒክ ነች ማለት ነው። እንቀጥላለን ማለት ነው። ስለዚህ ምንድነው ቶፒካችን? ብሬከር ብሎክ የምንለው ነው ማለት ነው። what is breaker block? What is breaker block? A breaker block is a failed order block that get broken by price and later become a strong reversal or continuation level ማለት ነው። ይሄ ምን ማለት ነው? ብሬከር ብሎክ የምንለው ፌል የሆነ ኦርደር ብሎክ አለ። ለምሳሌ እዚህ ጋራ ፌል የሆነ ኦርደር ብሎክ አለ። ዘን ማርኬት እንደዚህ በሚሄድበት ሰዓት ፌል ያደረገ ማለትም ቴስት ያልተደረገ ኦርደር ብሎክ አለ። ያንን ኦርደር ብሎክ ቴስት ሳያደርገው ኢምፐልሲቭ የሆነ ሙቭ አሳይቶን ወጥቶ ድጋሚ መጥቶ እዚህ አካባቢ ጋር ድጋሚ መጥቶ ቴስት ሲያደርገው ማለት ነው። መጀመሪያ ላይ ቴስት ሳያደርገው ያልፈውና ድጋሚ መጥቶ እዛችው ኦርደር ብሎክ ጋር እንደዚህ ቴስት ሲያደርገው ያቺ ፓርት ምን ትባላለች ማለት ነው? ብሬከር ብሎክ እንላታለን ማለት ነው። ስለዚህ ያ ነው ይሄንን የሚያስረዳን ማለት ነው። ፎር ቤሪሽን በሚሆንበት ሰዓት ደግሞ ፌልድ የሆነ ኦርደር ብሎክ አለ እዚህ ጋራ። እዚህኛዋ ያለችው ኦርደር ብሎክ ጋራ ቴስት ሳያደርገው ጥሶት አለፈ። ያንን ብሬክ አድርጎት ኢምፐልሲቭ በሆነ ሙቭመንት ብሬክ አድርጎት አለፈ። ከዛ ተመልሶ ስትሮንግ የሆነ ሪቨርስ አድርጎ ምን አደረገ? እዚህኛው ጋራ ሪቴስት አደረገ። ዚስ ኤሪያ ምን ትባላለች ማለት ነው? ብሬከር ብሎክ ይባላል። ዘን ኮንቲኒው ዛት ትሬንድ ቀጠለ ማለት ነው። በዚህም ቴስት አደረገ ወጣ ማለት ነው ወደ ትሬንዳችን። ይሄ ነው ማለት ነው ብሬከር ብሎክ የምንለው ማለት ነው። ስለዚህ ብሮከን ባይ ኤ ፕራይስ ኤንድ ሌተር ቢካም ስትሮንግ ሪቨርሳል ማለት ነው። ብሮክን ያደርጓል ምክንያቱም እዚህ ጋር ቴስት ሳያደርገው ብሮክ ያደርጓል። ዘን ስትሮንግ የሆነ ሪቨርሳል ፈጥሮልን እዛው ጋራ እዛችው ፓርት ጋር ቴስት ያደርጋል። ዘን ቴስት ካደረገ በኋላ የሚወጣበት ፓርት ማለት ነው። ስለዚህ ያቺኛዋ ፓርት ብሬከር ብሎክ እንላታለን ማለት ነው። በመቀጠል ታይፕስ ኦፍ ብሬከር ብሎክ የምንላቸው ሁለት አይነት ታይፕስ ኦፍ ብሬከር ብሎክስ አሉ። ዘን ቡሊሽ ብሬከር ብሎክ እና ቤሪሽ ብሬከር ብሎክ የምንላቸው ማለት ነው። ስለዚህ ሁለቱ ምንድናቸው፣ እንዴት ነው አይደንቲፋይ የምናደርጋቸው የሚለውን ነገር በመቀጠል እናያለን ማለት ነው። ስለዚህ እዚህ ጋር በመናይበት ሰዓት ቡሊሽ ብሬከር ብሎክ ምንድነው በምንልበት ሰዓት a price is downtrend a bearish order block forms ምንድነው ይሄኛው? ያው ቡሊሽ ብሬከር ብሎክን እንዴት ነው አይደንቲፋይ የምናደርገው በሚለው ዙሪያ ነው የምናየው ማለት ነው። ስለዚህ ፕራይስ is in downtrend ከዚህ ጀምሮ ነው ፕራይስ ዳውንትሬንድ እየሆነ ይመጣል። ዘን እዚች አካባቢ ጋር ኦርደር ብሎክ ፈጠረ፣ ያን ኦርደር ብሎክ ወረደ። ዘን ፕራይስ ዳውንትሬንድ ወረደ። ዘን ቤሪሽ ኦርደር ብሎክ ፎርም ተደረገ። ቤሪሽ ኦርደር ብሎክ ምንላት የትኛዋ ነው ማለት ነው? ላስት ቡሊሽ ካንድል ማለት ነው። ስለዚህ እዚህ ጋር ያለችው ኦርደር ብሎክ ልትሆን ትችላለች፣ እዚህ ጋር ያለው ኦርደር ብሎክ ሊሆን ይችላል ማለት ነው። ከዛስ ፕራይስ ብሬክ አቦቭ ዛት ኦርደር ብሎክ። ስለዚህ እዚህ ጋር ያለውን ኦርደር ብሎክ ቴስት እንደማድረግ ፕራይስ ምን አደረገ? ብሬክ አደረገ ማለት ነው። ብሬክ ካደረገው በኋላ ማርኬት ስትራክቸር ሺፍት ፎር ቡሊሽ ፈጠረልን ማለት ነው። ምክንያቱም ቤሪሽ ነበረ። ዘን እቺኛዋን ኦርደር ብሎክ ኮንሴፕት ባለፈው እንደተማማር ነው ምንድነው ያደረግነው? ዛት ኦርደር ብሎክ ቴስት ካደረገ በኋላ ይወርዳል ነው ያልነው አይደለ? ዘን እዚህ ጋር ግን ምን አደረገው? ብሬክ አደረገው ይሄኛውን ኦርደር ብሎክ። ስለዚህ ምን ፈጠረልን ማለት ነው? ብሬክ ካደረገው ኢምፐልሲቭ በሆነ ሙቭመንት ነው ብሬክ አደረገው። ዘን ማርኬት ስትራክቸር ሺፍት ፈጠረልን ማለት ነው። ማርኬቱን ሺፍት አደረገን ወደ ቡሊሽ። ቤሪሽ ነበር ወደ ቡሊሽ ምን አደረገልን? ሺፍት አደረገልን ማለት ነው። ዘን ዘ ቤሪሽ ኦርደር ብሎክ ኖ ቢካም ኤ ቡሊሽ ብሬከር ብሎክ ማለት ነው። ስለዚህ እቺኛዋ ብሬክ የተደረገችዋ ቡሊሽ የሆነችዋ ኦርደር ብሎክ ምን ብለን እንጠራታለን ማለት ነው? ቤሪሽ። ምክንያቱም ብሬክ ተደርጋለች። መቶ ሪቴስት ሲደረግ ምን እንላታለን? ቤሪሽ
ብሬከር ብሎክ እንለዋለን። ቡሊሽ ብሬከር ብሎክ እንለዋለን ማለት ነው። ምክንያቱም ቤሪሽ የሆነችው ኦርደር ብሎክ ተመልሳ ማለትም ሪስፔክት ሳትደረግ ወታ ድጋሚ ተመልሳ ሪስፔክት ስትደረግ እንደ ብሬከር ብሎክ ነው የምታገለግለን። ሶ ምን ብሬከር ብሎክ ቡሊሽ ብሬከር ብሎክ እንላታለን ማለት ነው። ስለዚህ ሪቨርሳሉ ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ ወርዶ ምን እንለዋለን ቡሊሽ ብሬከር ብሎክ እንለዋለን ማለት ነው። ስለዚህ ከዛስ በኋላ ምንድነው ፕራይስ ሪቴስት ኢት ሶ ወርዶ ምን አደረገ ሪቴስት አደረገልን ማለት ነው። ስለዚህ እቺኛዋ ብሬከር ብሎክ ላይ ሪቴስት አደረገልን ዘን ፕራይሳችን ወዴት ይሄዳል ማለት ነው ወደ ባይ ይወጣል ማለት ነው። ስለዚህ ታርጌት ኢንተር የምናደርገው የቱ ጋር ነው ዚስ ሃይ ጋር እናደርጋታለን። ሎዋችንን ደግሞ እዚህኛው ካንድል ሎ ጋር እናደርገዋለን። ሶ ቲፒያችንን ወደ ላይ እስከፈለግነው ሊኩዊዲቲ ድረስ እናደርገዋለን። በእንደዚህ አይነት መንገድ ትሬዳችንን ኤክስኪዩት ማድረግ እንችላለን ማለት ነው። ስለዚህ ሾርትሊ በእንደዚህ አይነት መንገድ ነው ብሬከር ብሎክን ቡሊሽ ብሬከር ብሎክን አይደንቲፋይ የምናደርገው ማለት ነው። ሶ አላወሳሰብኩባችሁም ብዬ አስባለሁ። ስለዚህ ክሊር የሆነ ኢንትሮ የሰጠዋችሁ ማለት ነው። በመቀጠል ደግሞ ወደ ቡሊሽ ቤሪሽ ብሬከር ብሎክ እናልፋለን ማለት ነው። የመጀመሪያው ቡሊሽ ነው። ቀጣይ ደግሞ ወደ ቤሪሹ እናልፋለን ማለት ነው። ሶ ቤሪሽ ብሬከር ብሎክ የምንለው ምንድን ነው? ፕራይስ ኢዝ አፕ ትሬንድ ፕራይሳችን አፕ ትሬንድ ነው። እዚህ ጋር ይኸው አፕ ትሬንድ በሚሄድበት ሰዓት ፕራይሳችን ምንድነው አፕ ትሬንድ ነው። ዘን ቡሊሽ ኦርደር ብሎክ ፎርም ይደረጋል። ምክንያቱም አፕ ትሬንድ በሚሄድበት ሰዓት ቡሊሽ ኦርደር ብሎክ የምንላት ዘላስት ቤሪሽ ካንድል ብለናል አይደለ? ከዚህ በፊት በነበረው ስለ ኦርደር ብሎክ ኮንሴፕታችን በሰራነው ቪዲዮ ላይ እንደዚህ ብለናል። ሶ ያቺኛዋ ምን እንላታለን? እቺኛዋ ፓርት ቡሊሽ ኦርደር ብሎክ እንለዋለን ማለት ነው። ስለዚህ ልክ እንደ እዛው እንዳለ ሆኖ ፕራይስ ካምባክ ኤንድ ብሬክ ቢሎ ዛት ኦርደር ብሎክ ማለት ነው። ስለዚህ እዚሁ ጋር ፕራይስ ቴስት ማድረግ ሲገባው ምን አደረገ? ብሬክ አደረገው ማለት ነው። ይህንን ኦርደር ብሎክ ብሬክ አደረገው። ኢምፐልሲቭ በሆነ ሙቭመንት ብሬክ አደረገው። ዘን ብሬክ ካደረገው በኋላ ተመልሶ መጥቶ እዚኛው ኦርደር ብሎክ ጋር ሪቴስት ሲያደርግ እቺኛዋ ፓርት ኦርደር ብሎክ መባሏ ቀርቶ ምን ትባላለች ማለት ነው? ብሬከር ብሎክ እንለዋለን ማለት ነው። ስለዚህ ቤሪሽ ብሬከር ብሎክ እንለዋለን ማለት ነው። እቺ ፓርት ሶ በእንደዚህ አይነት መንገድ ነው አይደንቲፋይ የምናደርገው ማለት ነው። ከዛስ በኋላ ፕራይስ እዚሁ አካባቢ ሪቴስት ሲያደርግ ምን እንለዋለን? ቤሪሽ ብሬከር ብሎክ እንለዋለን። ሶ ኢንተሪያችን የሚሆነው ማለት ነው የቱ ጋር ነው ማለት ነው? ዚስ ብሬከር ብሎክ እዚች ጋር ኢንተር እናደርጋለን። ዘን ስቶፕ ሎሳችንን ደግሞ ዚስ ሃይ እዚችኛዋ ሃይ ጋር እናደርጋለን። ዘን ቲፒያችንን ደግሞ ዘ ኒረስት ሊኩዊዲቲ ዞንስ እናደርጋለን። በእንደዚህ አይነት መንገድ በቀላሉ ባጭሩ ስማሽ ማድረግ እንችላለን ማለት ነው። ሶ ሴል ሳይድ ትሬዳችንን መግባት እንችላለን ማለት ነው። ስለዚህ ባጭሩ ቡሊሽ ኤንድ ቤሪሽ ብሬከር ብሎክ የምንላቸው እነዚህን ይመስላሉ ማለት ነው። በጣም ክሊር አድርጌን ያስረዷችሁ ማለት ነው። ሶ ጥያቄዎች የሚኖራችሁ ከሆነ በኮሜንት ሴክሽናችን እንጠያየቃለን ማለት ነው። ሶ ኮሜንት ላይ ጥያቄያችሁን አስቀምጡልኝ፣ እያንዳንዱን መልስላችኋለሁ ማለት ነው። ስለዚህ እንደዚህ ይመስላል ማለት ነው። ሌላኛው ደግሞ ሃው ቱ አይደንቲፋይ ቫሊድ የሆነ ብሬከር ብሎክ እንዴት ነው አይደንቲፋይ ማድረግ የምንችለው የሚለውን ነገር በምናይበት ሰዓት ምንድነው የመጀመሪያው ክሊር የሆነ ኦርደር ብሎክ መፈጠር አለበት። ላይክ ዚስ እዚህ አካባቢ ጋራ ምንድነው ክሊር የሆነ ኦርደር ብሎክ። ስለ ኦርደር ብሎክ ክሊር የሆነ ኦርደር ብሎክ እንዴት ነው የሚፈጠረው በሚለው ዙሪያ ከዚህ በፊት አሁንም እንዳልኳችሁ ከዚህ በፊት ቪዲዮዎችን ሰርቻለሁ። ያንን ቪዲዮ አይታችሁ መመለስ ይኖርባችኋል ማለት ነው። ሶ ክሊር የሆነ ምንድነው ኦርደር ብሎክ መፈጠር አለበት ማለት ነው። ሶ ይሄኛው ይፈጠራል። ዘን ስትሮንግ ብሬክ ኦፍ ስትራክቸር ማለት ነው። ስትሮንግ የሆነ ኢምፐልሲቭ የሆነ ብሬክ መደረግ አለበት ማለት ነው። ስትሮንግ በሆነ ካንድል ብሬክ መደረግ አለበት ላይክ ዚስ ማለት ነው። ሶ እዚህ ጋራ እንዳየነው እዚህ ጋራ ኦርደር ብሎክ ተፈጠረ። ዘን ብሬክ መሆን አለበት። እቺኛዋ ስትሮንግ የሆነ ኢምፐልሲቭ ሙቭመንት ነች። ሶ በዚህኛው ላይክ ዚስ ሙቭመንት ስትሮንግሊ ምን መሆን አለበት? ብሬክ መሆን አለበት ማለት ነው። ስለዚህ እንደዛ ብሬክ ከሆነ በኋላ ክሊን የሆነ ዲስፕሌስመንት ካንድል ይፈጠራል። ላይክ ዚስ ልክ እንደዚህኛው ማለት ነው። ክሊን የሆነ ዲስፕሌስድ የሆነ ካንድል ይፈጠራል። ዘን ሪቴስት አፍተር ዛት ብሬክ ማለት ነው። ስለዚህ ቅድም እንዳልነው አፍተር ዛት ብሬከር ብሎክ ኦር ዛት ብሬክ ያደረገው ካንድል ጋር
ሪቴስት ያደርጋል። ዘን እዛችሁ ጋራ ሪቴስት ያደረጋት ጋራ ምን እናደርጋለን ማለት ነው ኤክስኪዩት እናደርጋለን ማለት ነው። ሶ ወርክ ዊዝን ሃየር ታይም ፍሬም ዳይሬክሽን ማለት ነው። ሶ ሃየር ታይም ፍሬም ዳይሬክሽናችንን በመጠቀም ምክንያቱም ትሬንዳችን ወዴት ይሁን ወዴት የምናውቀው በምንድነው በሃየር ታይም ፍሬም ዳይሬክሽናችን ነው ማለት ነው። ሶ ስለ ታይም ፍሬም አላይመንት ስለ ሃየር ታይም ፍሬም ሚድል ታይም ፍሬም ሎወር ታይም ፍሬምም ልክ እንደ በፊቱ ያው ከዚህ በፊት ቪዲዮ ሰርቼላችኋለሁ ያንን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ክሊን የሆነ ብሬከር ብሎካችንን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ በጣም ክሊር የሆነች ስትራቴጂ ነው። እቺ ብቻዋን ስትራቴጂ መሆን ትችላለች ማለት ነው ማስተር ለማድረግ። ሶ በጣም ክሊር የሆነ ሀሳብ ነው እየሰጧችሁ ማለት ነው ጋይስ። ሶ እቺኛዋን ነገር በመጠቀም በጥሩ ሁኔታ ትሬዳችሁን ኤክስኪዩት እንድታደርጉ ነው የምመክራችሁ ማለት ነው። ስለዚህ በመቀጠል ደግሞ ኮመን ሚስቴኮችን እናወራለን። ምን አይነት ሚስቴኮችን እንሰራለን፣ ምን አይነት ሚስቴኮች ይፈጠራሉ አስ ኤ ቢግነር ማለት ነው። ሶ እንደዛ በምናይበት ሰዓት ትሬዲንግ ብሬከር ብሎክ ዊዛውት ትሬንድ ማለት ነው። ሶ ብሬከር ብሎክን ያለ ትሬንድ ምን መጠቀም ያኛው በጣም ቢግ የሆነ ሚስቴክ ነው። ምክንያቱም ትሬንዳችንን ቡሊሹን ቤሪ ሳናቅ ያንን ብሬከር ብሎክ የምን አይነት ብሬከር ብሎክ እንደሆነ ምን ማድረግ አንችልም፣ አይደንቲፋይ ማድረግ አንችልም። ሶ በዛ ሰዓት ደግሞ ሎሶች ይፈጠራሉ ማለት ነው። ስለዚህ ይህን ነገር አቮይድ ማድረግ አለብን ማለት ነው። ኖ ብሬክ ኦፍ ስትራክቸር፣ ምክንያቱም ብሬክ ኦፍ ስትራክቸር እስካልፈጠረልን ድረስ ያ ኦርደር ብሎክ ብሬከር ብሎክ መሆን አይችልም ማለት ነው። ምክንያቱም ኢምፐልሲቭ በሆነ ሙቭመንት ነው ብሬክ አድርጎት ዘን ተመልሶ ሪቴስት ሲያደርግ ያችኛዋ ቫሊድ የሆነች ብሬከር ብሎክ ትባላለች። ስለዚህ ኖ ብሬክ ኦፍ ስትራክቸር ማለት ነው። ስለዚህ እችኛዋ ነገር ብሬክ ኦፍ ስትራክቸር ካልተፈጠረች በስተቀር ምንም አይነት ትሬዳችንን ኤክስኪዩት ማድረግ አንችልም ማለት ነው። ሌላኛው ደግሞ ኢንተር ዊዛውት ሪቴስት ማለት ነው። አያችዋ ልክ ብሬክ ካደረገ በኋላ ሪቴስቱን አንጠብቅም። ምክንያቱም ኦልሬዲ ብሬክ አድርጓል ብለን አብዛኞቻችን እንገባለን። ነገር ግን ጀስት ሪቴስቱን መጠበቅ አለብን ግዴታ። ምክንያቱም ዛት ብሬከር ብሎክ ላይ ሪቴስት ሲያደርግ ዘን ያቺን ሪቴስትመንት ጠብቀን እዛች ጋር ኤክስኪዩት ማድረግ እንችላለን ማለት ነው። ስለዚህ ኢንተሪንግ ዊዛውት ሪቴስት ይችኛዋን አቮይድ ማድረግ ይኖርብናል ማለት ነው። ኢግኖሪንግ ሃየር ታይም ፍሬም ቢያስ። ሶ ቅድም እንዳልኳችሁ ትሬንዳችንን የምናውቀው ከሃየር ታይም ፍሬም ጀምሮ ስለሆነ ሃየር ታይም ፍሬማችንን ኢግኖር እናደርጋለን አብዛኛውን ጊዜ። ሶ ያኛው እንደ ሚስቴክ ይቆጠራል ማለት ነው። ስለዚህ ከሃየር ታይም ፍሬም ጀምሮ ነው አናላይሳችንን እየሰራ የምንመጣው ትሬንዳችንን አይደንቲፋይ የምናደርገው ቡሊሹን ቤሪሹን የምናውቀው ማለት ነው። ስለዚህ በእንደዚህ አይነት መንገድ እነዚህ አራቱን ሚስቴኮችን አቮይድ ማድረግ ይኖርባችኋል ማለት ነው ጋይስ። ሶ በጣም አላበዛውባችሁም። ሶ አጭር ነች ሾርት የሆነች ቶፒክ ነው ማለት ነው። ስለዚህ ዛሬ ስለ ብሬከር ብሎክ ያለን ሀሳብ እዚህ ጋር ይበቃል ማለት ነው ጋይስ። ሶ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ሼር በማድረግ ለጓደኞቻችሁ አድርሱ። ሶ ጋይስ ሌሎች ቶፒኮችንም እንድሰራ እኔም እንደማበረታቻ እንዲሆነኝ ቪዲዮን ላይክ በማድረግ ለፉት ማለት ነው። አዳዲስ ሰዎችንም ሰብስክራይብ በማድረግ ሪኮመንድ አድርጉ ይህን ቻናል ማለት ነው ጋይስ። ሶ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፕላኪ ነኝ። ቴንኪዩ ጋይስ። አመሰግናለሁ ማለት